እነሱን እንድንመስል አዘዘን እንጂ ቁጭ ብለን አይ አሁን ቴድሮስ ይመጣል ከሱ በፊት ግን እስቄል የሚባል መንገድ ጠራጊ አለ እኔ ነኝ እሱም የሚል ደግሞ አለ አሉ። ወጣቱ እዛ ደግሞ ይመዘገባል። እንዴ እመራለሁ ብለን ነው መነሳት ያለብን። እመራለሁ ሀገሬን በኦርቶዶክሳዊ ፍልስፍና እመራለሁ እንጂ የሆነ ሰውዬ ከዋሻ መጥቶ ገና ሊመራ ከመጣም ይምጣ ግን ስራ ሰራለሁ። ከመጣ ደግሞ ለኛ አይመጣም፣ ለሰነፎች አይመጣም። ፈተናውን አልፎ ለተዘጋጁት ነው የሚመጣው እንጂ 50,000 ሴተኛ ዳሪ እዚህ ከተማ የድንግልና ጨረታ ያለ 3,000 ዳንስ ቤት አቋቁመን በዘር ተከፋፍለን የራሳችን ጀግና ፈጥረን ክርስቶስን ረስተን ነፃ አውጪስ ምን ጠብቅ እንዴ? እግዚአብሔርን ጠባይ አናቅም ማለት ነው። እግዚአብሔር እኮ ሲኦል ማዘከ ሲኦል አለኮ። ስለዚህ ነፃ አውጪ ያለ መጠበቅ። አራተኛ ፍርሃትና በሌሎች ሰማዕትነት ለመኖር አለ መሞከር። ፍርሃትን ማስወገድ ሰማዕትነት የግል እንጂ የሆነ ሰው ይሙትልኝ ማለትም ማቆም ነው። ይሄ ስነ ልቦና በጣም አደገኛ ማለት ነው። ሁለተኛው መደራጀት ነው። መደራጀት ማለት ቤተክርስቲያን አደራጅታናል። በሰንበት ትምህርት ቤት፣ በምእመን፣ በሰንበቴ፣ በተለያየ በቤተሰብ በንስሐ አባት ስር አደራጅታናለች። ያኔ የተደራጀንበት በተቀደሰ ባህል ውስጥ ቅድም ያልኳችሁ የቤተ ክህነትና የቤተ መንግስት የጋራ ኖላዊነት በነበረ ጊዜ የተደራጀነው አደረጃጀት ነው። ይሄንን ግን ለዘመኑ የሚመጥን ማረግ ይገባናል። አስቡበት። በተለያዩ ቅርጾች በተለያየ መንገድ መደራጀት። ስንደራጅ የግል ጀግና እየፈጠርን እንደ መንጋ መከተል ማቆም አለብን። ሰው ሁሉ ጊዜ ሰው ነው። መልካም ጸጋ ያለውን ሰው በጸሎት ከማሰብ ውጪ እያበረታቱና እያሳሳቱ ከጳጳሳት በላይ እንዲወጣ ነፍሰ ገዳይ በስልክ እንዲያሰልፍ የምንፈቅድ ሰዎች መሆን የለብን። ይሄም በደንብ ማሰባል። ሶስተኛ ማያችንን ማስተካከል። ማያ ማለት መነጽር ወይንም ወርልድ ቪው የምንለው የኦርቶዶክሳዊ ማያ ኦርቶዶክሳዊ ነው። ኦርቶዶክስ ማለት ቅድምና ያላት መለዋወጥ የሌለባት ዶግማ ያላት ከዶግማ የመነጨ የኑሮ ስርዓት ቀኖና ያላት ናት። መለዋወጥ የሌለባት ቅድምና ያላት ፍጽምት የሆነች ከዶግማ የመነጨ አጥር ውስጥ የሚኖሩ ሰዎች በህግ የሚኖሩ ሰዎች የሚመላለሱባት ሃይማኖት ናት። ቀኖና ካለን ደስ ይለኛል፣ ይመቸኛል፣ አቋሜ ነው፣ እወደዋለሁ የሚባል ነገር የለም። በቀኖናውና በዶግማ ላይ ተቀምጦ ነው የሚመዘነው። ማንም ቢሆን ከዛ አጥር ልክ ሲወጣ ይቀራል። ጵጵስና ያስገኘለት ያ ዶግማ፣ ያ ቀኖና፣ ያ ህግ፣ ያ ስርዓት ነው። ከዛ በላይ መሆን ስለማይችል እሱን ሊያገለግል እሱን ሊጠብቅ ነው እንጂ ያ ስልጣን የተገኘው በሱ ተጠቅሞ ዘር ሊቆጥር በጎቹን ሊበትን አልተፈቀደለትም። ማንም ሰው የዓለሙ ማያ እንደሆነ በዚህ ምስል እንደምታዩት ነው። ለጊዜው ያስደስተናል፣ በደስታ ስም ግን ይሰቅለናል። ይሄ ሰው ይህን ዛፍ ችግኝ ውሃ ያጠጣል፣ ደሞዝ ያገኛል፣ በደሞዙ ሲራብ ይጠግባል፣ ልብስ ይገዛል፣ ጫማ አለው ሾክ እንዳይወጋው፣ በዛ ላይ አትክልተኛ ዲግሪ ያለው 100,000 ብር ይከፈለዋል። እንደነህ አባታችን ምን እየሰሩ ነው? እኔ ባለ ዲግሪ ነኝ ደስተኛ ነኝ። ይሄ ደስታ ግን ዛፊቷ ስታድግ ምን ታደርጋለች? ትሰቅለዋለች። የዓለም ስልጣኔ እንዲህ ነው። እግዚአብሔርን የረሳ ስልጣኔ በሙሉ መጨረሻው ሞት ነው። ስለዚህ የኛ ማያ ስልጣኔም ይፈልጋል። ስልጣኔው ግን ነፍስን አሳልፎ በመስጠት በመግደል አይደለም፣ ነፍስን በመግደል አይደለምና በተዋህዶ ነው ማሰብ ያለብን። ቀድሞ ቤተ መንግስት በሰይፍ ቤተ ክህነት ደግሞ በጸሎት በአንድ ላይ ሆነው ሁለት ኖላዊ ኖሮን ጥበቃ ስራ አይደለም ያለ ነው። ልብ በሉ። ሁለት ጠባቂ የለንም። አሁን አለን እንዴ? ስንታረድ እንኳን እኮ በሚዲያ እንዳይዘገብ የሚያደርጉ ሰዎች ናቸው እኮ ያሉት። እንኳን ሊያድኑን ደብቀው ሊያጸዱን የሚሰሩ ሰዎች ናቸው ያሉትና ዘመን መቀየሩን በደንብ ሰው ሁሉ ማሰብ አለበት። ኦርቶዶክሳዊ ኢትዮጵያ ሲል ኦርቶዶክሳዊ ሰው የሚያስባት ኢትዮጵያና ሌሎች የሚያስቡት ይለያያል። ስሙ አንድ ነው። ልክ አሁን እኛ እግዚአብሔር ስንልና መናፍቅ እግዚአብሔር ሲል ይለያያል። ሶስትነት ያለው በአንድነት በህላዊ አንድ ሆኖ የሚኖር ከሶስቱ አካል አንዱ በተለየ አካሉ ከእናታችን ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ሰውን ያዳነ ብለን የኛ የብዝሃነት ትምህርት ራሱ ከስላሴ ያስተምሮ ነው። ግጭት የሌለው ማለት ነው። ብዝሃነት ለኛ ጦርነት አይደለም። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። የራሳቸው ግብር አላቸው፣ የራሳቸው አካልና ስም አላቸው፣ በህልውና አንድ ናቸው ብለን ዳይቨርሲቲያቸውን
በህይወት አንድ እንደሆኑ በህልውና መልሰን አጣልተን ነው እንዴ? እንደውም አንዱ ያለ አንዱ የለም እኮ አይደለም እንዴ? አይገለጥም። ዳይቨርሲቲ የሚባለውን ብዝሃነት የሚባለውን ከዚህ ሰው ዝንጀሮ ነው ከሚሉ ሰዎች የመጣው ትርጉምና የኛ ይለያያል። አዎ ዳይቨርሲቲ ያለን፣ ዳይቨርሲቲ ከሌለ እንደውም ህይወት የለም። ወንድና ሴት ከሌለ ህይወት የለም፣ አይወለድም ሰው። ዳይቨርሲቲ ህይወት ነው ለኛ፣ መለያየት ግን የለውም፣ ጦርነትም የለውም፣ የህይወት ምሳሌ ነው። ስለዚህ እኛ ኢትዮጵያ ስንል በዚህ በአንድነትና በሶስትነት ምናምን ብዝሃነትን አብሮ መኖር የምንችል የእግዚአብሔር ምሳሌዎች እንጂ ያለኔ ሰው አይኑር የምንል ጸረ ሰው አይደለንም። ሌላው ግን ነው ስልጣንና ጊዜ ካገኘ ያጠፋል። አጥፍቶ አሳይቶናል አይደለ? ከሊቢያም ከናይጄሪያ ከግብጽ ከሱዳን ከሶሪያ እኛ ግን አናጠፋም። አምላካችን አላጠፋምና አናጠፋም። ስለዚህ አይናችንን ከፍተን ማሰብ አለብን። እነዚህ መጽሐፎች አይታዩአችሁም? የምታውቋቸው አንዳንዶቹ ገና ምስሉን ስታዩ ታውቁታላችሁ። እነዚህ መጽሐፎች ጥቂቶች ናቸው። ስለ ባህል፣ ስለ ስነሰብ ፒኤችዲ የማስተርስ ምናምን መጽሐፎች ናቸው። ይገርማቸዋል። ጊዜ ኖሯችሁ ውስጣቸው ገብታችሁ ብታነቡ አንዳንዶቹ ታውቋቸውም፣ አንዳንዶቹ እንግሊዘኛ ናቸው ታነባላችሁ። እኔ መጽሐፎቹን አሁን ልነግራችሁ የፈለኩት እነዚህ መጽሐፎች የጻፉ 100% ኦርቶዶክስ አይደሉም። ሁሉም የጻፉት ስለ ኢትዮጵያ ነው፣ ስለ ፖለቲካ ነው፣ ስለ እኩልነት ነው፣ ስለ ነጻነት ነው፣ ስለ ማህበረሰብ ነው፣ ስለ ባህል ነው። ግን ሁሉም በባህል ስም ከስር ኦርቶዶክስን እያጠቁ ነው የጻፉት። ይሄ ላለፉት 50-60 ዓመታት ነው የተሰራው። በእነዚህ መጽሐፍት ላይ ተመስርቶ ትምህርት ተዘጋጀ፣ ካሪኩለም ተዘጋጀ። ኢትዮጵያ ውስጥ ህፃናት የሚያድጉበት መዝሙር ተደረሰ፣ ዘፈን ተዘፈነ፣ ሐውልት ተገነባ፣ የፖለቲካ ማኒፌስቶ ተጻፈ፣ ኢላማ ሆነ። ሞታችን የጀመረው እንደዚህ ነው። ድንገተኛ ግጭት አይደለም፣ እንዳትሳሳቱ። በትምህርት የተደገፈ አንድን ትውልድ መቀረጽ የቻለ ለኦርቶዶክስ ጠላት የሆነ አእምሮ መፍጠር ተችሏል ኢትዮጵያ ውስጥ። ስለዚህ ግጭቶችን አጋጣሚ አስመስለ መታለል የለብንም። ኦርቶዶክሳውያን የተጻፉ መጽሐፎችን ማየት፣ የተጻፉ ካሪኩለሞችን፣ የህፃናት ማሳደጊያ መዝሙሮችን፣ የባንዲራ የክልል ባንዲራ መዝሙሮችን መርምሯቸው እንጂ የሆነ ህፃን የሆነ ወጣት ድርጅት አይደለም የሚያቃጥለንና የሚገለን። ፖሊሲና አስተምሮ ነው የሚገለን። ፖሊሲና አስተምሮ ነው የሚገለን። ልብ በሉ። በዚህ ምክንያት እዚህ የምታዩቸው ቀይ ቀይ የተደረገባቸው ቦታ ላይ ሁሉ ላለፉት 40 ዓመታት ኦርቶዶክሳውያን ታርደዋል። በደኖ፣ አርባ ጉጉ፣ ወተር፣ ዶዶላ፣ ማነው ኮፈሌ፣ ሻሸመኔ የቅርቡ፣ አሁን ቤኒሻንጉል የሚካሄደው ግድያ በዘር ስር ሊደብቁት ይፈልጋሉ፣ ግን ኦርቶዶክስ ነው የሚያጸዱት። በብሔረሰብ ስር ይደብቁታል። መደበቅ ይመቻል። እሱ ጉዳዩ ኦርቶዶክስ ነው። ስለዚህ በዛ ትምህርት ባያቻቸው መጽሐፎች ትምህርት ያደጉ ልጆች በሚዲያ በፕሮፓጋንዳ እና በካድሬ አእምሯቸው የታጠቡ ልጆች ኦርቶዶክስ ጠላታቸው ነች። እንደውም አንዳንድ ኦርቶዶክሳውያን ራሳቸው ተሳስተው ሌላ ኦርቶዶክስ መግደል ጀምረዋል። አጋርፋ ያጋጠመን እሱ ነው። ባሌ ባለፈው ጥቃት ኦርቶዶክስ ለመጀመሪያ ጊዜ እንዲህ አይነት ነውር የሰማነው አጋርፋ ነው። አእምሮ ታጥቦ ናውዞ ጥምቀቱ ረስቶ ዘርና ቋንቋ ቆጥሮ ዝንጀሮ ራሱን በዝንጀሮ ደረጃ መድቦ አዳማዊ መሆኑ ረስቶ ጎረቤቱን ያረደ አራዊት የፈጠርነው በዚህ ትምህርት ነው። ለዚህ ደግሞ ቴሌቪዥን ከፍተው ፌስቡክ ዘርግተው ውጪ ቁጭ ብለው እነ ዶክተር እንትና እሳቱን ያቀጣጥሉታል ማለት ነው። እንግዲህ ዶክተር እንግዲህ ክብሩ ምንድነው? በዚህ ስናየው ምን ማለት ነው? ዕውቀትና ትምህርት። ይሄ ዲግሪ መቅሰፍት ነው። ወደ መፍትሄ ለመድረስ ምን ማድረግ አለብን? ወደ መፍትሄ ለመድረስ የምናደርጋቸው 3 ዋና ዋና ነገሮች አሉ። ይሄ እከሌ እንዲያርግ፣ መዋቅሩ እንዲያርግ፣ ቅዱስ ሲኖዶስ እንዲያርግ፣ መንግስት እንዲያርግ የሚባለው እናቆየው። እኛ የምናደርገው ብዙ ነገር ስላለ፣ አንደኛ የሚከተሉ ለውጦች በግልና በወል በእኛ በኦርቶዶክሳውያኖች ላይ መካሄድ አለበት። መፍትሄ ከፈለግን እኛ ማስመሰል በማቆም ራስን ከልብ መመርመር አለብን። ማስመሰል እሁድ አስቀድሶና ዘምሮ ግን እንደ አሕዛብ እየኖሩ አሁንም ኦርቶዶክስ ነኝ ብሎ መከራከር ማቆም አለብን። ኦርቶዶክስ ማሰቢያ ነው። ሃይማኖት ብቻ አይደለም፣ ማሰቢያ ነው፣ ፖሊሲ ነው፣ ህግ ነው፣ ስርዓት ነው፣ ቀኖና ነው፣ ፍልስፍና ነው፣ ሁሉ ነገር ነው።
ስለዚህ ስናወራ ስንነጋገር ስንወያይ አመለካከቴ ነው አቋሜ ነው ከማለታችን በፊት የቤተክርስቲያን ቋንቋ ነው ወይ አሁን የምናገረው ክርስቶስ እዚህ አጠገቤ ቢቆም አለ እኮ ስለማናስተውል ስላልበቃን እንጂ አለ ሁሉ ጊዜ በሱ ፊት ነው እየተናገርኩ ያለሁት የሚለውን ፖለቲካችንንም በሃይማኖታችን መመዘን አለብን። ስለዚህ ማስመሰል አቁመን ራሳችንን መርምረን በእውነት የአባቶቻችን መንፈስ ነው ያለብን ወይስ የምዕራባውያኑ በዲግሪ በኩል የገባብን መቅሰፍት ነው እየመራን ያለው የሚለውን መመርመር ነው የመጀመሪያ የመፍትሄ መንገድ ነው ይሄ። ያለበለዚያ አንስማማም፣ ልባችን አንድ አይሆንልንም፣ እንጣላለን። አሁንማ የራሳችን ነገስታት አበጅተን እኮ እንጣላለን አይደለም? ደጋፊ ሆነን ኳስ እንደሚያጫውት ሰው ምንድነው የምንደግፈው ምንድነው የምንቃወመው? መጀመሪያ ደረጃ የሰው ጀግና አለን እንደኛ የለንም እኮ። የተመሰከረላቸው በህይወት የሌሉ ቅዱሳን አባቶቻችን እኮ ነው ጀግና የምናረገው። በምድር ያለ ሰው ጀግና አይደለም፣ ገና ራሱ ተጋድሎ ላይ ያለ ነገር ነው፣ ነገ የሚወድቅ ነው። በጸጋው እናከብረዋለን፣ እንጸልይለታለን፣ ያኑርልን እንላለን እንጂ እንደው በጭፍን የራሳችንን ነገስታት እንፈጥራለን እንዴ በምድር?